ሰላም የውርደ ጥበብ ተከታታዮች ትምህርታችንን እንቀጥላለን። ባለፈው ክፍለ ጊዜ ካየነው የክራር ትምህርት አንፃር እስቲ ዛሬ የምናየው መዝሙር አለ። እሺ መልካም። እዚህ ጋር እንደምናየው የመሰንቋችን ድምጽ ይሄ የመሰንቆ ድምጽ ኤ ላይ ነው ያለው። ኤ ቀጥሎ ኤ ሻርፕ ቢ ሲ ሲ ሻርፕ ዲ ዲ ሻርፕ እያለ ለምሳሌ እዚህ ኤ የሰማነው ድምጽ እዚህ ጋር ራሱን ደግሞ እናገኛለን ማለት ነው። እየደገመ ሁለት ኦክታቭ ወይም ሁለት ስብስብ ይሄዳል። በዚህ መሰረት ይሄ መሰንቆ ኤ ከሆነ አንድ መዝሙር አይተን እንዴት ነው ግልብጥ ቅኝት መቃኘት የምንችለው ከኤ ላይ ተነስተን ብለን እናያለን ማለት ነው። በዚህ መሰረት ይሄ መዝሙር ብናየው ለምሳሌ አሁን የመዝሙር ለመስራት ብንፈልግ እንደምናየው አምባሰል ላይ ነው የሚያርፈው። አምባሰል ሲ ላይ ነው የሚያርፈው። ሲ አምባሰል ላይ ነው የሚያርፈው። በዚህ መሰረት ሲ አምባሰል ለማግኘት ይኸው እዚህ ጋር ሲ ላይ ነው የምንሄደው። ሲ አምባሰል መነሻውን ሲን አገኘን ማለት ነው። ግማሽ ሲሆን ሲ ሻርፕ ነው አጠገቡ ነው። ቀጥሎ ሁለት ሙሉ ሲሆን ወደዚህ አካባቢ ስፋቱ እንደዚህ ልኬቱን እያሰላቸው ኤፍ ነው የሚመጣው። ቀጥሎ ጂ ነው የሚመጣው። በሙሉ ያህል ሲመጣ እዚህ አካባቢ ይመጣል። ከዛ ግማሽ ሲሆን እዚህ ጋር ኤ ነው እኛ ያለን ዞሮ ነው የሚመጣው እዚህ ጋር። ስለዚህ እዚህ ጋር የምናመጣት ኤ ስለሆነች እቺ ምን እናደርጋታለን? ግማሽ እንቀንሳትና ጂ ሻርፕ እናደርጋታለን። በምንቀኝበት ጊዜ ጨምረን በመጨመር በማጥበቅ ነው ማምጣት ያለ። በማላላክ ከሆነ ሊፈርስ ስለሚችል ማለት። ስለዚህ ጂ ሻርፕን እዚህ ያገኘናት ካለው መደበኛ ኤ ቅኝት ላይ ምን አደረግን ማለት ነው? ግማሽ ቀነስን እዚህ ጋር። ይሄው ሲን እዚህ ያገኘና ቀጥሎ ሲ ሻርፕ፣ ቀጥሎ ኤፍ፣ ቀጥሎ ጂ፣ ቀጥሎ ጂ ሻርፕ አለ ቀጥሎ ያ። ስለዚህ ሲ ሻርፕ ኤፍ ጂ እዚህ ጋር ከላይ ያለው ጂ ሻርፕ እኛ ጂ ሻርፕ ትመጣለች። ቀጥሎ ሲመጣ ይመጣል ማለት ነው። ይሄ አምባሰል ቅኝት መጣ ማለት ነው። እና አምባሰል ቅኝት በመዝሙሩ መሰረት እንዴት ነው የሚለውን ያለ ያው እዚህ ጋር ቅኝቱን እንሰማዋለን ነው። ስለዚህ ከዚህ ላይ ግማሽ ብቻ በመቀነስ ወይም ከመደበኛ ቅኝት ኤ ላይ ግማሽ ብቻ በመቀነስ ሲን እዚህ በማምጣት ገልብጣን አገኘ ነው ማለት። ሲ እዚህ ጋር ይመጣል ማለት ነው። አሁን እንደምንም ላይ ዘጋ ማለት ነው። ሲ ላይ ዘጋ ማለት ነው።